ሰላም እንደምን ቆያችሁ። ኢሜላቸው እንደዚህ ስቶሬጅ ፑል ብሎ አስቸግሯቸዋል። እንግዳስ ኢሜላችሁ እንደዚህ ስቶሬጅ ፑል ብሎ ካስቸገረ እንዲሁም እንደዚህ የተለያየ ሜሴጆች እየገቡ ስቶሬጅ ፑል እያለ የተለያየ ዶክመንቶቻችን ለካምፓኒዎች ወይም ለአድቫይዘሮች ወይም ለጓደኞቻች እና ለተለያየ ሰዎች ስትልኩ ወዲያ ላይ እየመለሰ አስቸግሮ ከሆነ እንግዲህ መፍትሄ ይዤላችሁ መጥቻለሁ። ተከታተሉ። አንደኛው ኢሜላችን ላይ ያሉ ትላልቅ ፋይሎችን ሚኒማይዝ ወይም ኮምፕሬስ ማድረግ ነው። ስለዚህ ፎቶዋችንና ቪዲዮዎችንን በስልካችን ላይ ያለው ከጂሜላችን ጋር ወይም የጂሜል ድራይቫችን ጋር ኮኔክት ተደርጎ ስቶሬጅ ፑል የሚያደርግ ከሆነ ያን ፋይሎችን ኮምፕሬስ ወይም ሚኒማይዝ ማድረግ ነው። እንዴት ሚኒማይዝ ማድረግ እንዳለብን ተከታተሉን። ቀጥታ በስልካችን ወይም በዴስክቶፓችን ጂሜል ላይ እንገባለን። ጂሜል ላይ ከገባን ወዲህ ፕሮፋይል ላይ ክሊክ እናደርጋለን። ፕሮፋይል ላይ ክሊክ ካደረገን ወዲህ ማናጀር ጎግል አካውንት ወይም ጂሜል አካውንት የሚለው አለ። ከዛ እዚህ ጋር ከገባችሁ ወዲህ ዳታ ኤንድ ፕራይቬሲን ክሊክ እናደርጋለን። እሱን ክሊክ ካደረግን ወዲህ እንደገና መተን ፕሮፌሽናል ጎግል ዳሽቦርድ የሚለውን ክሊክ እናደርጋለን እና ጎግል ዳሽቦርድ ሎድ አድርጎ ከጨረሰ ወዲህ እንግዲህ እዚህ ጋር የተለያየ እንትኖች አሉ። ከዛ ወዲህ ፎቶስ ሜል ክሊክ እናደርጋለን። ፎቶስ ሚል ክሊክ ካደረግን ወዲህ እዚህ ጋር እነኚህ ሊንክ ሆኖ ያሉት ናቸው። ስለዚህ እዚህ ጋር ጎግል ምልክቷ ላይ እዚህ ጋር ክላውድ ምልክቷ ላይ ክሊክ እናደርጋለን። ክላውድ ምልክቷን ክሊክ ካደረግን ወዲህ እንግዲህ እዚህ ጋር ኮንቨርት ኤግዚስቲንግ ፎቶስ ኤንድ ቪዲዮስ ሴቨር የሚል አለ። ስለዚህ ሴቭ እናደርጋለን። ስለዚህ ለርን ሞር እናደርጋለን። ከዛ አይ አንደርስታንድ ኮምፕሬሲንግ ማይ ኤግዚስቲንግ ፎቶስ ኤንድ ቪዲዮ ካኖት አንድ ዜን ክሊክ እዚህ ጋር እናደርጋለን። ኮምፕሬስ እናደርጋለን። ስለዚህ አሁን በዚህ መሰረት ያሉ ፎቶዎችና ቪዲዮዎች እንትናቸው ቀንሷል ማለት ነው። መጀመሪያ እዚህ ጋር መጀመሪያ 15 ጂቢ የነበረው አሁን ስቶሬጁን ቀንሶ ወደ 8.8 ስቶሬጅ ሆኗል ማለት ነው። ሁለተኛው ደግሞ የተለያየ ሜሴጆች ከፕሮሞሽን ወይም ከአፕዴት ወይም ከሶሻል ሚዲያ እና ከተለያየ ነገሮች የመጡ አስቸግሮ ከሆነ እንግዲህ መፍትሄው ለዛ ነው። ስለዚህ ሜሴጆቹ እንዳይገቡ በተደጋጋሚ የሚገቡ ሜሴጆችን አንሳብስክራይብ ወይም እንዳይገቡ አንሳብስክራይብ ማድረግ ነው። ስለዚህ የተለያየ ሜሴጆች ከተለያየ ሚዲያዎች ሲገቡ እንደዚህ እንደምትመለከቱት ሶሻል ሚዲያ የሚለውን ክሊክ እናደርጋለን። ከዛ የሚመጡ ነገሮችን አንሳብስክራይብ ማድረግ ነው። ስለዚህ እያንዳንዱ ጂሜላችን ላይ የሚገቡትን ድሌት ከማድረግ ይልቅ አንሳብስክራይብ ማድረግን ዳግም እንዳይገቡ መከልከል ነው። ስለዚህ በዛ መሰረት የጸዳ የጂሜል አጠቃቀም እና በአግባቡ እንድንጠቀም ያደርጋል ማለት ነው። ስለሰማችሁ አመሰግናለሁ። ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ።